ሴቶች ለአንተ ያላቸውን ፍላጎት እንዲያጠፉ የሚያደርጉ 7 ስህተቶች። አንድ ያልተዘጋጀህበትን እውነት ልንገርህ። አብዛኛው ሴቶች ለአንተ ያላቸውን ፍላጎት ቀስ በቀስ አይቀንስም። በአንድ ቅጽበት ልክ እንደ መብራት ኦፍ ነው የሚለው። አንተ መቼ እንደተፈጠረ እንኳን አታውቅም። አንደኛ፣ ማብራሪያ ማብዛት። የመጀመሪያው ስህተት ማብራሪያ ማብዛት ነው። ይሄ ማራኪነትን በከፍተኛ ፍጥነት ይገላል። ለምን እንደዘገየህ፣ ለምን ያንን ውሳኔ እንደወሰንክ ወይም ለእያንዳንዱ ድርጊት ምክንያት ስትሰጥ አእምሮ ግልጽ እየሆንኩ ነው ይላል። የእሷ አእምሮ ግን ለምንድን ነው ራሱን የሚከላከለው? ለምን በራሱ አይተማመንም ብሎ ነው የሚተረጉመው። በራስ መተማመን ያለው ወንድ አያብራራም። በራስህ የምትተማመን ከሆነ እኔ ይህን ለማድረግ ብቁ ነኝ ብለህ ለሰው ለማሳመን አትለፋም። ማብራሪያ ስታበዛ ሳታውቀው ለራስ የምትሰጠውን ዋጋ ዝቅተኛ መሆኑን እየነገርካት ነው። አስታውስም፣ በራስ መተማመን ዝምተኛ ነው፣ ጭንቀት ግን ይለፈልፋል። ሁለተኛ፣ እሷን የህይወት ማዕከል ማድረግ። መጀመሪያ አካባቢ ለእሷ የምትሰጠው ትኩረት ደስ ሊላት ይችላል። ነገር ግን በሳይኮሎጂ ያንተ ደስታና በራስ መተማመን በእሷ ምላሽ ላይ ብቻ የተመሰረተ መሆኑን ስታውቅ ፍላጎቷ ወዲያውኑ ይሞታል። መልስ ካልመለሰችልህ፣ ስሜት የሚረበሽ ከሆነ፣ ስራ ስትሆን የምትደነግጥ ከሆነ ወይም ቀኑን በሙሉ በእሷ ስልክ ላይ የምትሽከረከር ከሆነ አእምሮዋ አንተን እንደ ጥገኛ እንጂ እንደ ተፈላጊ ሰው አይመዘግበውም። ሳይኮሎጂ ጨካኝ ነው። ሰዎች ህይወታቸው ላይ እሴት የሚጨምሩ ሰዎችን እንጂ እኛ ከሌለን ዜሮ የሚሆኑ ሰዎችን አንፈልግም። ሶስተኛ፣ ሁልጊዜ ዝግጁ መሆን። ይሄ ጨዋታ መጫወት አይደለም። ይሄ የስኬርሲቲ ወይም የእጥረት ህግ ነው። ያንተ ጊዜ ዋጋ የሚኖረው ውስን ሲሆን ብቻ ነው። ሁልጊዜ ኦኬ የምትል፣ ሁልጊዜ እሺ የምትል ከሆነ፣ ሁልጊዜ መልስ የምትሰጥ፣ ሁልጊዜ ፍሪ ሆንክ ከሆነ አንተ ፕሪዲክተብል ወይም የሚገምት ትሆናለህ። የሰው ልጅ አእምሮ የሚገምተውን ነገር አይመኝም። ፍላጎት የሚቀጣጠለው በናፍቆትና በጉጉት ነው። ምንም አይነት ሚስጥር ከሌለ ያ ኢሞሽናል ቴንሽን ይጠፋል። ጊዜክ ውድ እንደሆነ በተግባር አሳያል። አራተኛ፣ እንደ ሌሎች ወንዶች አይደለሁም ብሎ ለማሳመን መሞከር። ይሄ በጣም የሚገርም ስህተት ነው። እኔ እኮ እንደ ሌሎቹ አይደለሁም፣ እኔ አከብርሻለሁ ብለህ ስትናገር በዚያው ቅጽበት አእምሯ ልክ እንደ ሌሎቹ ነው ብሎ ይፈርጃል። የሳይኮሎጂው ህግ እንዲህ ይላል፣ እውነተኛ ዋጋ የሚሰማ እንጂ የሚነገር አይደለም። በራስ መተማመን አለኝ አትበል፣ በተግባር አሳይ። ጥሩ ወንድ ነኝ ብለህ አትስበክ፣ በዝምታ አሳያት። ባህሪን ማስታወቂያ በሰራህለት ቁጥር ታማኒነቱ እየቀነሰ ይሄዳል። አምስተኛ፣ የራስን አቋምና መስፈርት ማጣት። ማራኪነት ሰውን ደስ ስለማሰኘት አይደለም፣ ስለ አቋም ነው። እሷን ላለማጣት ስትል የምትቃወመውን ነገር ሁሉ እሺ ካልክ፣ የራስ ድንበር ወይም ባውንደሪ ከሌለ፣ ወይም የምታከብረውን ባህሪ ችለህ ካለፍክ፣ የእሷ ንዑስ አእምሮ አንተን እንደ ደካማ ነው የሚቆጥርህ። ሰዎች የሚያከብሩት መጀመሪያ ራሱን የሚያከብር ሰው ነው። አክብሮት ደግሞ የማራኪነት መሰረት ነው። አቋም ከሌለ ውጥረት ወይም ቴንሽን የለም። ውጥረት ከሌለ ደግሞ ፍላጎት ወይም ኢንተረስት የለም። ስድስተኛ፣ ሲጨንቅህ ብዙ ማውራት። ዝምታ በራስ መተማመን የሌላቸው ሰዎች ምቾት ይነሳቸዋል። ስለዚህ ዝምታውን ለመስበር ዝም ብሎ ይለፈልፋሉ፣ ብዙ ያወራሉ፣ አላስፈላጊ መረጃዎችን ያጋራሉ፣ ወይም ብቻቸውን ኢንተርቴን ለማድረግ ይሞክራሉ። ነገር ግን ሳይኮሎጂ እንደሚለው ዝምታን መቻል የማራኪነት ጥግ ነው። ዝምታ ለሌላኛው ሰው አንተ ላይ ትልቅ ዋጋ እንዲጭንብህ እድል ይሰጠዋል። ሁሉንም ነገር አትናገር። አንዳንድ ጊዜ ትንሽ ነገር መናገር አንተን ይበልጥ ሚስጥራዊና ማራኪ ያደርግሃል። ሰባተኛ፣ ነገሮችን ቶሎ ለመስበር መጣደፍ። ነገሮችን ቶሎ እርግጠኛ ለማድረግ ስትሞክር ማራኪነትን ትገድላለህ። ወዴት እየሄድን ነው? ትወጂኛለሽ ወይ? እኛ ምንድነን? የሚሉ ጥያቄዎች ግልጽነት ሳይሆን ጫና ወይም ፕሬዠር ነው የሚፈጥሩት። ጫና ደግሞ ሰዎችን እንዲሸሹ ያደርጋቸዋል። ፍላጎት የሚያድገው በነፃነት ውስጥ እንጂ በማስገደድ አይደለም። የአእምሮዋ ክፍል ራሴ መርጬው ነው ብሎ ማመን ይፈልጋል እንጂ ተገፍቶ ውሳኔ ውስጥ እንዲገባ አይፈልግም። እውነቱ ይሄ ነው። ሴቶች ላንተ ያላቸው ፍላጎት የሚጠፋው ቦሪንግ ስለሆንክ አይደለም። የሚጠፋው ያንተ ባህሪ ዝቅተኛ የውስጥ ቁጥጥር ወይም ሎ ኢሞሽናል ሰልፍ ኮንትሮል እንዳለ መልእክት ስለሚያስተላልፍ ነው። ማራኪነት ስለ ጥረት አይደለም፣ ስለ ኢሞሽናል ፖዚሽኒንግ ነው። ለመመረጥ አትልፋ፣ ይልቁንም ሙሉ ሰው እንደሆንክ በተግባር አሳይ። በራስ መተማመን ጩኸት አይደለም፣ መረጋጋት ነው። ይህንን ስትረዳ አንድም ቃል ሳትናገር ሰዎች ያንተን ክብደት ይሰማቸዋል። ይህ ላቭ ካምፓስ ነው። ዛሬ የተናገርኩት ነገር ልብህን ነክቶ ከሆነ ትክክለኛ ቦታ ላይ ነህ ማለት ነው።
ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ አድርገው፣ ለጓደኞችም አጋራ። እንዲህ አይነት ህይወት ቀያሪ የሳይኮሎጂ ሚስጥሮች እንዳያመልጥ ሰብስክራይብ ማድረጋችሁ እንዲህ አይነት ህይወት ቀያሪ የሳይኮሎጂ ሚስጥሮች እንዳያመልጧችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሁልጊዜም እንደምንለው ፍቅር በድፍረት ይጀመራል፣ በጥበብ ያድጋል።